አንቺ ሴት ሆይ በእግዚአብሔር ፊት ጸሎት ለማቅረብ ስትመጪ ወርቅሽን አንጠልጥለሽ አትምጪ ይላል። ጌጥሽን ያደረግሽ እንደሆነ መሬት ላይ ተደፍተሽ ራስሽን ንቀሽ መጸለይ አትችይም። እግዚአብሔር የሚዘበትበት አምላክ አይደለምና ነው የሚለው። የተገላለጠ ልብስ አትልበሺ፣ አካልሽን ሸፍኝ፣ በፍርሃት ሆነሽ ቅዱስ ጳውሎስ እንደተናገረው በጥንቃቄ ቆሚ ነው የሚለው። እንዲህም ብቻ አይደለም። አንቺ ሴት ሆይ መልከ መልካም ሆነሽ በእግዚአብሔር ፊት መታየት ትፈልጊያለሽን? ለመልክሽ ትጨነቂያለሽን? እንዲያ መሆን የምትፈልጊ ከሆነ ውጫዊ አካልሽ ላይ የምታባክኝውን ጊዜ አቁሚና ውስጣዊ ማንነትሽ ላይ ጊዜሽን አባክኝ። ውጭሽን ቀለም በመቀባት አታሳምሪ። ከዚያ ይልቅ ነፍስሽን የትህትና ቀለም ብትቀቢ ይሻልሻል። ውስጥሽ በፍቅር ከተሞላ የሚያደንቁሽ ምድራውያን ወንዶች አይደሉም፣ የእግዚአብሔር መላእክት አንቺ ቆንጆ ብለው ያደንቁሻል ይላል። ለምን? የቅዱስ ዮሐንስ አፈወርቅ ዓላማው ሰዎች በአጠቃላይ ወደ እግዚአብሔር ሐሳብ እንዲሄዱ ነው። በምንም ነገር እንዲደለሉ አይደለም። ስለ ራሳቸውም ያልተገባ ሐሳብ እንዲያስቡ አይደለም። ዮሐንስ አፈወርቅ በጣም ጠንቃቃ ነው። ስለኛ ምግባር ደግሞ መናገር ሲጀምር ብዙ ትምህርት ነው የሚያስተምረው። ቅዱስ ዮሐንስ አፈወርቅ ሰይጣን እንዲሆን ያደረገው ብዙ ነገሮችን ይገልጻል። አንዱ ስንፍና ነው ይላል። እስኪ ተናገሩ፣ ምንድን ነው? ጮክ ብላችሁ ተናገሩ። ስንፍና በሉ እስኪ። ይህን ስንፍና የሚባለውን ነገር ቅዱስ ዮሐንስ አፈወርቅ ምንድን ነው የሚለው? የአንድ ክርስቲያን የዕለት ዕለት ፈተናው ነው ይላል። ክርስቲያኖች በክርስትና ሕይወት ጠንካራ እንዳይሆኑ፣ የእግዚአብሔርን ቃል እንዳያውቁ፣ ከዝሙት ኃጢአት እንዳይጠበቁ፣ ዝሙትን ድል እንዳያደርጉ፣ እንደ እግዚአብሔር ሐሳብ እንዳይጓዙ የሚከለክላቸው በዋነኛነት ስንፍና የተባለ ነገር ነው። ስንፍና ምን ያደርጋል ነው የሚለው? ለእግዚአብሔር እውነተኛ ስሜት እንዳይኖረን፣ ከውስጣችን እግዚአብሔር እንዳንጠማው እንዳናስበው ያደርገናል። ልብን ያደነድናታል ነው የሚለው፣ ልብን። ስለዚህ ይህንን ነገር ታገለው። ሰይጣን እንዲሆን የተደረገው ወይም ሰይጣን የሆነው አንዱ በስንፍናው ነው። ክርስቲያኖችን ዕለት ዕለት የሚወቅሳቸውና የሚገስሳቸው እባካችሁ ከስንፍና ራሳችሁን አላቁ። ለእግዚአብሔር ቦታ ይኑራችሁ፣ ለቃሉ ቦታ ይኑራችሁ፣ ለሥርዓቱ ቦታ ይኑራችሁ፣ ለክርስቲያናዊ ሕይወት ቦታ ይኑራችሁ ነው የሚለው። በጨዋታ በተለይ እሱ በነበረበት ዘመን የፈረስ ግልቢያ ምናምን ነበረ። እነዛን በጣም ነው የሚወቅሳቸው። በነገራችን ላይ ጨዋታውን አይደለም፣ ሰዎች ከእግዚአብሔር ቃል ይልቅ በጨዋታው ይማረኩ ነበር። በዚህ ዘመን ቢኖር በእርግጠኝነት ስለ እግር ኳስ ጨዋታ ማንሳቱ አይቀርም። ሰዎች መማረክ ያለባቸው መገዛት ያለባቸው ለእግዚአብሔር ነው የሚሉት። እግዚአብሔርን ይኸው የተፈጠርከው እግዚአብሔርን ለማየት ነው። ሊጣፍጥ ሊያረካ ጊዜ ሊወስድ የሚገባው እግዚአብሔር ነው ብሎ ነው።